ሰላም ሰላም ቤተሰቦች እንዴት ናችሁልኝ? መኩሪያ ይባላለሁ። ዛሬ በጣም አሪፍ እና ወሳኝ በሆነ ጉዳይ ተገናኝተናል። ከርዕሱ ላይ እንዳያችሁት እንደዚህ በሚለው ጥያቄ ነው የጀመርነው። ሰዎች ለምን ክፉ ይሆናሉ? ሰዎች ለምን ክፉ ይሆኑብናል? ክፉ ጓደኛ አላችሁ? ክፉ ጎረቤት፣ ክፉ ቤተሰብ ወይም ደግሞ ክፉ ዘመድ አላችሁ? አይሆፕ ከነዚህ ሁሉ አንዱ አታጡም ብዬ አስባለሁ። ብቻ ግን የዛሬው ጥያቄ ሰዎች ለምን ክፉ ይሆናሉ ነው። እነዚህ ክፉ ሰዎች ክፉ ሆኖ ተወልደው ነው ወይስ ክፋትን ከአካባቢና ከሰው ነው ተማሩት? ኤኒዌይስ ሰዎች ለምን ክፉ ይሆናሉ የሚለውን ሳይንስ ስለነዚህ ሰዎች ይላል። ሳይኮሎጂ ስለነዚህ ሰዎች እንዴት ያብራራል? ተመራማሪዎች ስለነዚህ ሰዎች ምን አጠኑ፣ ምን አሉ የሚለውን ሐሳብ በአጭር ቪዲዮ ከእናንተ ጋር እናያለን። ስለዚህ እናንተ የምታደርጉልኝ ይህንን ቪዲዮ እስከ መጨረሻ ይዩት። ከተመቻችሁ ላይክ፣ ኮሜንት ማድረግ እንዳትረሱ። ድጋሜ ደግሞ እንድንገናኝ ይህንን ቪዲዮ ሰብስክራይብ በማድረግ ተባበሩ። ወደ መጀመሪያ ሐሳብ ልሂድ። ሰዎች ለምን ክፉ ይሆናሉ ለሚለው ሳይንስ እና ሳይኮሎጂ የሚያቀርቡ ሐሳብ አለ። የመጀመሪያ ሐሳብ ሰዎች ክፉ የሚሆኑት የርህራሄ መሸራሸር፣ የሰዎች ርህራሄ እየተሸራሸረ ሲመጣ ርህራሄ ከጠፋ ሰዎች ክፉ ይሆናሉ ይላል። ወይም ደግሞ the erosion of empathy ይላሉ። erosion of empathy ማለት ርህራሄ እየተሸራሸረ ሲመጣ የሰው በውስጡ ያለው የክፋት ፖቴንሻል እየተገለጠ ይመጣል። ይህንን በደንብ ያዙልኝ። ማንኛውም ሰው በተፈጥሮ ክፉ የመሆን ፖቴንሻሉ አለው። ደጋግ ሰዎች ምድር ላይ ያሉ ሰዎች ደግ መሆንን መርጦ እንጂ ክፉ የመሆን ፖቴንሻል አላቸው። በውስጣቸው ይሄ ሁሉ አለ፣ ግን ደግነትን ስለመረጡ ነው። እነዚህ ክፉ ሰዎች ግን በመጀመሪያ ላይ ርህራሄ የሚባል ነገር እየጠፋ ሲመጣ ሰዎች ኦቶማቲካሊ ክፉ ይሆናሉ። ለዚህ ነው እነዚህ ሰዎችን ሳይንስ ምናልባት ይላል እነዚህ ሰዎች ለምንድነው ኢምፓቲ ወይም ደግሞ ርህራሄ እየተሸረሸረባቸው ይመጣ? ለምንድነው የሌላን ሰው ስሜት መረዳት፣ የሌላን ሰው ህመም መረዳት አቃታቸው? ኢምፓቲ ማለት የሰውን ስሜት መረዳት፣ ህመም መረዳት፣ የሰውን ፊሊንግ መረዳት፣ የሰው ፊሊንግ እንደራሳችን ፊሊንግ አድርገን ፊል ስናደርገው ለዛ ሰው ኢምፓቲ አለ ወይም ደግሞ ርህራሄ አለን ነው የሚባለው አይደለ? እነዚህ ሰዎች ግን ርህራሄያቸው እየተሸረሸረ ስለመጣ ምንም የርህራሄ ስሜት የላቸው። ለምን እንደዚህ ሆኑ? ምንድነው ችግራቸው ለምለው ደግሞ ሳይንስ ባዮሎጂካሊ ምናልባት እነዚህ ሰዎች ፕሪፍሮንታል ኮርቴክስ የሚለውን የአእምሮ ክፍል ወደ ፊት ለፊት ካለው የፕሪፍሮንታል ኮርቴክስ እሱም ደግሞ ይሄንን ኢምፓቲ ርህራሄ ማዕከል የሆነው ፓርት ይጎላቸዋል። ይሄ ክፍተት አለባቸው እነዚህ ሰዎች። ስለዚህ ምንም ርህራሄ የሚባል ለሰው ልጅ አይኖራቸው። ከዚህ የተነሳ እነዚህ ሰዎች ክፉ ይሆናሉ ይላል። እነዚህ የመጀመሪያውን ሪዝን ለምንድነው ይላል? because of biological። ሁለተኛ ደግሞ because of situation፣ ከሁኔታና ከአካባቢ የተነሳ። ኦኬ ወደ ሁለተኛ ነጥብ እንምጣ። ወደ ሁለተኛ ነጥብ ሰዎች ለምን ክፉ ይሆናሉ? የሁለተኛ ነጥብ ሳይንስ እንደሚያብራራ ሰዎች ክፉ የሚሆኑት ጤናማ ሰዎች በክፉዎች ሲከበቡ ወይም ደግሞ ጤናማ የሆኑ ደጋግ ሰዎች በመጥፎ ቦታ ሲቆዩ የጭካኔ ጥግ ተምሮ ይወጣሉ። ይሄን እንዴት ያብራራሉ ሳይንቲስቶች? ጤናማ ወይም ደግሞ ደግ የነበረ ሰው በክፉዎች መካከል ሲውል ያንን ክፋትን ይማራል። ከዚህ ሁለተኛውን ነጥብ እንዴት ነው የሚያብራሩት? ሁኔታዎች ሰዎችን ክፉ ያደርጋሉ ብሎ ያስባሉ። ሁኔታዎች ለዚህ ጥናት ያደረጉት የስታንፎርድ ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ፊሊፕ ዚምባርዶ the Lucifer effect በሚለው መጽሐፋቸው ይህንን ሪዘልት እንደዚህ ያስቀምጧል። ምን የሚለው
ሉሲፈር ኢፌክት በሚለው መጽሐፍ የተገለጠው አንድ ምርምር ነው። ምርምሩ ምንድነው? ጤናማ ተማሪዎችን ሰበሰባቸውና የጥበቃ ልብስ ወይም ደግሞ የጥበቃ ዩኒፎርም እንዲለብሱ ካደረገ በኋላ እነዚህ ልጆች ነፃነት ሰጣቸው፣ ስልጣን ሰጣቸው። ነፃነት የፈለጉትን እንዲያደርጉ፣ የፈለጉትን እንዲናገሩ፣ የፈለጉትን ማድረግ እንዲችሉ አድርጎ ለቀቃቸው። ጤናማና ደጋግ የነበሩ ልጆች ከጊዜያት በኋላ ጭራቅ የጨካኝ ጥግ ሆኖ ተገኙ። ከዚህ ሪሰርች ተነስቶ ፕሮፌሰር ፊሊፕ ምንድነው ያለው? ደጋግ ሰዎች በክፉዎች መካከል ሲውሉ ክፋትን እንማራሉ። ሌላ ደግሞ ኃላፊነትና ተጠያቂነት የሌለው ስልጣን ሰዎችን ክፉ ያደርጋል። ከዚህ የተነሳ ሁለተኛው የክፋት መንስኤ ሲቹዌሽን ነው፣ ሁኔታዎች ነው ብሎ ያስቀምጣል። ይሄንን በቅርበትም እኛም የምናውቃቸው ሁኔታዎች አሉ። ለምሳሌ በቅርበት እኔ የማውቀው አንድ የሥራ ባልደረባ ወደ መስሪያ ቤቱ ከመምጣቱ በፊት ጥሩ ሰው ነበር። ጥሩ ሰራተኛ፣ ጎበዝ ታታሪ ሰራተኛ ነበር። ስልጣን ከተሰጠው በ6 ወር ውስጥ ግን ያ ደግ የተባለው ሰውዬ ክፉ ሆኖ ተገኘ። ከጊዜ በኋላ ያ የነበረው ጸባዩ ተቀየረ። ክፉ፣ ለሰው ክፉ፣ ለሰራተኞች ክፉ፣ ለሁሉም ክፉ ሆኖ ተገኘ። ትልቅ ሆኖም አስመሳይ ሆነ። ያ ማለት ነው ያ ሰውዬ በፊት የነበረውን ማስክ አወለቀና ሌላ ቨርሽን አወጣ። ቀደም ብያቸዋለሁ። እያንዳንዱ ሰው በውስጡ ክፉ የመሆን ፖቴንሻል አለ። ክፉ የመሆን ፖቴንሻል አለ። አጋጣሚዎችን ይጠቀምና ክፉ መሆን ይችላል። ስለዚህ ይሄ ሪሰርቸር ወይም ደግሞ ተመራማሪ ፕሮፌሰር ፊሊፕ ደጋግ የሆኑ ሰዎች ክፉዎች መካከል ሲውሉ እና ያለ ገደብ ስልጣን ሲሰጣቸው ጭራቅ ሆነው ይገኛሉ ብሎ ነው ያስቀመጠው። ፈጣሪ ከዚህ ይጠብቀን። ከዚህ የተነሳ እኔ ጓደኞችን፣ ወጣቶችን ይሄንን ነገር ልምከራቸው። አንድ መልእክት አለኝ ለወጣቶች። በተለያዩ ካምፓኒ በተለያዩ ስራ መስኮች ተሰማርታችሁ እየሰራችሁ የምትገኙት ወጣቶች ያ የስራ ኤንቫይሮንመንት የስራ ቦታ ቶክሲክ ከሆነ ለእናንተ ለአእምሯችሁ የነበራችሁን ሰብአዊ ማንነታችሁን የሚያበላሽ ከሆነ ለቃችሁ ብትወጡ ይመከራችኋለሁ። በዛ ስልጣን በዛ ስራ ምክንያት ጓደኞችን፣ ቤተሰቦችን ከምታጣ የነበረን በጎ ህሊና ከምታጣ ስራውን ለቀ ብትወጣ እኔ እመክራለሁ። ቢኮዝ በጎ ህሊና ካለ፣ ኖርማል ህሊና ካለ ከቤተሰብ ጋር፣ ከሀገር ጋር፣ ከጓደኞች ጋር ትኖራለህ። ኢትስ ኦኬ። ይህ በጎ ህሊና ከተበላሸብህ ግን ለማንም አትሆንም ወዳጄ። ቶክሲክ ኢንቫይሮንመንት ውስጥ ካለ፣ በክፉ ጓደኞች ከተከበብክ፣ የውሸት ጓደኞች ፌክ ፍሬንድ ከመባሉ ጋር የምትውል ከሆነ እኔ እንደዚህ እመክራለሁ፣ ለቄ ውጣ። ኖርማል አእምሮ ይሻላል፣ በጎ ህሊና ይሻላል። ወደ ሶስተኛ ነጥብ ልምጣ። እነዚህ ክፉ ሰዎች ክፋታቸው የሚመነጨው በመጀመሪያ በአእምሯቸው ውስጥ እኛና እነሱ የሚል ካታጎራይዜሽን ይፈጥራሉ። እኛ፣ እነሱ። እኛ የሚሉት በጎውን ነው። እነሱ በጎ እንደሆኑ ኖርማል እንደሆኑ ያስባሉ። እነሱ ብሎ ደግሞ የሚያሳዩት ክፉ የሆኑት ሰዎችን ነው ብሎ ነው የሚያስቡት። ለምሳሌ እነሱ ሰው ይሆናሉ፣ ሌሎቹ ደግሞ እንደ ሰው አይቆጠሩም። እኛ የሚለው ካታጎራይዜሽን እነሱን ይወክላል። እነሱ የሚሉት ግን ሰው ሆኖ አይታያቸው። ሳይኮሎጂስቶች እነዚህ ሰዎች ምን ብለው ይመድባሉ? ሰውን እንደ ኦብጀክት ነው የሚቆጥሩት። እንደ ኦብጀክት ማለት እንደ ቁስ ነገር ይቆጥራሉ። እንደ ኖርማል ቁስ ነገር ይቆጥራሉ። ለምሳሌ እኔ ይሄንን ሪሞት ቢሰብር ስሜት የለውም፣ አያመውም ሪሞቱ። ወይኔ የተሰበረ ወይኔ ምን አልለውም። ቢኮዝ ሴንስሌስ ነው፣ ላይፍሌስ ነው። ይሄ ልክ ዲሁማናይዜሽን ደረጃ ላይ የደረሱ ክፉ ሰዎች ሰውን እንደ ሁማን ሳይሆን እንደ ዕቃ ነው የሚቆጥሩት። ቢሰብሩት ምንም አይሰማቸውም። እሳት ውስጥ ቢከቱት ምንም አይሰማቸውም። የፈለጉትን ቢያደርጉ ለዚህ ነገር ስሜት የላቸው። ለምን? ዲሁማናይዜሽን ደረጃ ላይ ደርሰዋል። ሰውን እንደ ሰው ሳይሆን ሰውን እንደ ዕቃ ማየት ደረጃ ላይ ደርሰዋል። ከዚህ የተነሳ ነው
እነዚህ ሰዎች ክፉ የሆኑት። በዘመናችን በቅርበት እኛ የምናውቃለን አይደለ? ብዙ ሰዎች እነሱ ብሎ የሚፈርጁት ጠላታቸው የማያስፈልጉ ለምንም የማይሆኑ ቢገሉትና ቢሰቅሉትም ምንም ለነሱ ስሜት አይኖራቸውም። ቢካዝ እነሱ የነሱ ጠላት ሆኖ ስለሚታዩት ጠላታቸው ስለሆነ ምንም ትርጉም የለውም ቢገሉት እንኳን። ዳስ ዋይ ብዙ ጊዜ አይታችሁ እንደሆነ ሰው በነፍሱ እያለ እጅ ቆርጣሉ፣ በመጥረቢያ ያቃጥላሉ፣ ይሰቅላሉ፣ ይገላሉ። እነዚህ ሰዎች በዛን ሰዓት እያደረጉ ያሉት አእምሯቸው የሚያስበው ሰውን እንደገደሉ ሳይሆን የወደ ጠላታቸውን እንዳስወገዱ ነው የሚያውቁት። ለዚህ ነው ገብቶ እንኳን ኖርማል እንቅልፍ ይተኛሉ፣ ገብቶ በሰላም ይተኛሉ። አእምሯቸው እንኳን ያወቅሳቸውም። አይታችሁ እንደሆነ ሰውን ገለው በኖርማል ይኖራሉ። እዚህ ደረጃ ላይ የደረሱ የሰዎች ክፋት ለአእምሯቸው አንድ መከላከያ ሀሳብ አላቸው። አእምሯቸው ሰውን እንደጎዱ ሰውን እንደገደሉ ሳይሆን የሆነ ጠላታቸውን እንዳስወገዱ መልካም ስራ እንደሰሩ ለአእምሯቸው ይነግራሉ። አእምሯቸውም ይሄን ስለሚሰማ ተኝቶ ያደራል። ኖርማል ነው፣ ምንም አይሰማቸው። ቅርብ ጊዜ ላይ ያቺቱም ሰውን እጃቸውን ድንጋይ ላይ አድርጎ ያዝ ያዝ እያሉ በመጥረባ ሲቆርጡት እዛ ቦታ ላይ ሰውየው ሰውን እንደ ሰው እጁን እንደ እጅ እያየ አይደለም። ስለዚህ በዛን ሰዓት አእምሮ ምንም አይወቅሰውም። በቃ ጥሩ ነገር እንደሰራ ነው አእምሮ የሚያስበው። ቢኮዝ የሆነ ጠላቱን ነው እያስወገደ ያለው እንጂ ሰውን አይደለም። ብዙ ጊዜ ፖለቲከኞች ሰዎች እንደዚህ ሰውን በካቴጎራይዝ በማድረግ ያለያዩና እርስ በርሳቸው አንዱ ወገን አንዱ ጠላት የሚሆንበት ሁኔታዎች ይኖራሉ። ያኔ አእምሮ ጠላቴ ብሎ ስለሚያስብ ሰውን እንኳን ቢገል እንደ ሰው አይቆጥረውም። ይሄ ለዚህ ከዚህ የተነሳ ነው ብሎ ያስባሉ። እነዚህ ሰዎች አንዳንድ ሰዎች በአፋቸው እንኳን ተናግሮ አእምሯቸው እረፍት የማያገኘውን በእጃቸው ሰርቶ እንኳን በኖርማል ይተኛሉ። ቢኮዝ ካቴጎራይዜሽኑ አእምሯቸው ሰውን እንደ ሰው ሳይሆን እንደ ኦብጀክት ስለቆጠረ ነው። ሌላ ሶስተኛና ለዚህ ክፍል የመጨረሻው ክፍል ደግሞ የጨለማው ሲቢና ወይም ደግሞ ሳይኮሎጂ ዘ ዳርክ ትሪያድ ብሎ የሚጠራው ነው። ዳርክ ትሪያድ ሳይኮሎጂ ምንድነው የሚለው ሰው በተፈጥሮ ሶስት የተለያዩ ቢሄቨር ሊኖረው ይችላል። ሶስት ባህሪያት ዳርክ ትሪያድ ሳይኮሎጂ ፐርሰናሊቲ አላቸው የሚባሉ ሰዎች ሶስት አይነት ሰዎች አሉ። እነዚህ ሰዎች የመጀመሪያ ናርሲሲዝም ነው። ናርሲስቲክ ሊሆኑ ይችላሉ። ቅርብ ጊዜ ናርሲስቲክ እሷ እኮ ናርሲስቲክ ነች፣ እሱ ናርሲስቲክ ነው ብሎ ሰው ሲያወራ ትሰማላችሁ። ናርሲስቲክ ማለት ምን ማለት ነው? ናርሲስቲክ ማለት ራሱን ከሁሉም በላይ አድርጎ የሚያስብና ለሌላ ሰው ደግሞ ክብር የማይሰጥ ማለት ነው። ናርሲስቲክ ማለት እሷ ናርሲስቲክ ናት ማለት ራሷን ከሁሉም ሰዎች በላይ አድርጋ ታስብና ለሰው ደግሞ ምንም ደንታ የሌላት ምንም ክብር የሌላት ለራሷ ብቻ ሰልፍ ሴንተርድ የሆነች ከሆነች ናርሲስቲክ ትባላለች። ወይም ደግሞ እሱም ከሆነ ናርሲስቲክ ይባላል። ሁለተኛ ቢሄቨር ሳይኮሎጂ ዳርክ ትሪያድ ውስጥ የሚመደባቸው ማኪያቬሊያኒዝም። ማኪያቬሊያኒዝም ማለት ደግሞ ትርጉሙ ምንድነው? ሰዎችን ለጥቅም ብቻ መፈለግና ለጥቅም ብቻ መጠቀም እና ማታለል። ሰዎችን ለጥቅም ብቻ ሰውን የሚቀርብ ከሆነ ለሌላ ጉዳይ አይቀርብም፣ ለጥቅም ብቻ። ብዙ ጓደኞች አሉና እንደዚህ ለጥቅም ብቻ የሚቀርቡ የችግራቸው ቀን ብቻ ስልክ የሚያነሱ ለችግራቸው ብቻ ሲፈልጉ የሚደውሉልን። አንተ የችግር ቀን የማይገኙ በእነሱ ግን ለችግራቸው ቀን አንተ ጋር የሚደውሉ አሉ። እነዚህ የሁለተኛ ቢሄቨር ያላቸው ነው ይላል ሳይኮሎጂ። የሶስተኛ ቢሄቨር ደግሞ ሳይኮሎጂ የሚላቸው ሳይኮፓቲ ይባላል። የሳይኮፓቲ ቢሄቨር ያላቸው ሰዎች አሉ። የሳይኮፓቲ ቢሄቨር ያላቸው ሰዎች ደግሞ ምንም አይነት ጸጸትና ርህራሄ አእምሯቸው ውስጥ የለም። እነዚህ ሶስተኛዎቹ ሳይኮፓቲ የሚባሉት ምንም አይነት ጸጸት የለውም። የፈለገውን ቢያደርግ የፈለገውን ቢያጠፋ ጸጸት የሚባል በአእምሮ አይመጣም።
አንዳንዴ ብዙ ወንጀል የሚሰሩ ይጸጸታሉ። በእርግጥ የሚጸጸቱ አሉ። ፋይናሊ ግን ከመግደሉ በላይ የሚያቃጥሉ እኮ አሉ። ገሎም የሚያቃጥል እኮ አለ። በመግደሉ ሳይጸጸት እንደውም አላረካኝም ብሎ ወደ መቃጠል ይሄዳል። ይሄ ሳይኮፓቲ ደረጃ ላይ የደረሰው ሰው ነው። ሳይኮፓቲ ደረጃ ላይ የደረሰው የሰው ጸባይ ማለት ምንም ጸጸት የለውም ላደረገው ድርጊት፣ ምንም ርህራሄ የሚባል ነገር የለውም። ሳይኮፓቲ ደረጃ ላይ የደረሰው። ስለዚህ እናንተ በሰዎች መካከል ስትኖሩ ሰዎች ባጠገባችሁ ያለው ሰው የትኛው እንደሆነ ለይታችሁ ወቁት። ባጠገባችሁ የሚኖር ያ ሰው ምን አይነት ቢሄቨር ነው አለው። አሁን ቅድም ከዘረዘርኩላችሁ 3 ቢሄቨሮች የትኛው ነው ከእናንተ ጋር እየኖረ ያለው? ይሄ ለምን ይጠቅማል መሰላችሁ? አንደኛ በተፈጥሮ እያንዳንዱ ሰው በውስጡ ክፉ የመሆን ፖቴንሻል አለው። እናንተም ክፉ እንዳትሆኑ ነው ይሄ ቪዲዮ የሚጠቅመው። ሁለተኛ ሰው ስንኖር ከሰዎች ጋር ነው የምንኖረው እና በአጠገባችን ያለውን የሰውን ቢሄቨር ማወቅና መረዳት፣ ለዛ ደግሞ መጠንቀቅ እንድንችል ይሄ ቪዲዮ ይጠቅመናል። ምናልባት ቪዲዮን እስከ መጨረሻ ከሰማችሁና እስካሁን ከኔ ጋር ካላችሁ አመሰግናለሁ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። ሌላ ጊዜ እንድንገናኝና ቤተሰብ እንድንሆን ደግሞ ሰብስክራይብ አድርጉን። ቻናላችንን ሰብስክራይብ በማድረግ ተባበሩን። ቀጣይ በሌላ ቪዲዮ እንገናኛለን። እስከምንገናኝ ቆዩልን። እናመሰግናለን። ባይ ባይ።